ቅናት የመከራዎች ሁሉ መነሻ ነው። የመከራዎች ሁሉ ማለት በዓለም ላይ ያሉ መከራዎችን ሁሉ የሚያፈልቋቸው በዓለም ላይ ብዙውን መከራ የሚያመነጩት ቀናተኛ ሰዎች ናቸው። ብዙውን ደግሞ የሚያመነጩት ያልተማሩ ሰዎች ናቸው። እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀከክ ይላል ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ ሲናገር የመምህር መታጣት እጅግ ጎጂ ተግባር ነው፣ የሁከትና የብጥብጥ መነሻ ነው ይላል። ትምህርት ያጡ ሰዎች ናቸው ሁከትን ሁሉ የሚያነሱት ማለት ነው። ሁከት፣ ብጥብጥ፣ ሰላም ማጣት የሚመጣው ከድንቁርና ነው። ድንቁርና የሰላም ማጣት ዋናው መሰረት ነው፣ አላዋቂነት ማለት ነው። ወበከመ ሐመር እንተ አልባቲ ሊቅ፣ ቀዛፊ እንደሌላት መርከብ ሀገር መምህር ካጣች እንደዚያ ትጠፋለች። ባዶ መርከብ አሁን ወይም ጀልባ ባህር ውስጥ ቢለቀቅ ናውዞ ወዲና ወዲህ ብሎ መገልበጥ ብቻ ነው። ህዝብ መምህር ከሌለው መጥፋት ብቻ ነው እና ድንቁርና የሁከት ምንጭ ነው። አሁን ለምሳሌ ያ ሁሉ የእስራኤል ህዝብ ምንም ያላጠፋ ሰው እንደ ሰው ስንናገር፣ ነገር ግን የባህሪ አምላክ ክርስቶስን ለመስቀል ሲበጣበጥ የዋለ በምንድን ነው? በድንቁርና ነው፣ ባላዋቂነት ነው ያ ሁሉ የሚታመሰው ማለት ነው። አላዋቂነት የሁከት ምንጭ ነው። ቅናት ደግሞ ይኸው 11ዱ የያዕቆብ ልጆች ብንያምን ብንቀንሰው 10 የቀኑ በስንት ሰው ነው? በአንድ ሰው። የሸጡ ስንት ሰው ነው? አንድ ሰው ነው። በአንድ ሰው ቀኑ፣ ስንት ሰው ሸጡ? አንድ ሰው ሸጡ። ኋላ ስንት ሰው ሸጠ? ይሄ የዚህ ዋጋ ማለት 600 ሺህ ህዝብ ሸጠ ማለት ነው። ባሪያ ያደረገ። እምንቀና በአንድ ሰው ሊሆን ይችላል፣ እምንሸጥም አንድ ሰው ሊመስልን ይችላል። የሚመጣው መከራ ግን የሀገር መከራን ይመጣል። ለምንድን ነው እግዚአብሔር አንድ ዮሴፍን በሸጡ ያን ያህል ህዝብ 215 ዓመት በባርነት እንዲቀጠቀጥ ያደረገ ሲባል የሰውን ዋጋ ለማሳየት ነው። የሰውን ዋጋ ነው። አንድ ሰው ራሱ መግፋት ሀገር ያጠፋል ነው። ሀገር እኮ ነው ያጠፋው። አንድ ሰው ነው የሸጡት፣ ግን ሀገር ትውልድ ነው የደመሰሰ። እንደዚያ ነው እና እኛ ሊመስለን ይችላል። የመንጋ ሀሳብ የለውም እግዚአብሔር ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጠጉራችሁ እንኳን የተቆጠረ ነው ያለ እግዚአብሔር። አይ እንደው ደና ከሆነ መንጋው ደና ከሆነ ብዙዎች ደና ከሆኑ አይል። እንደዚያ የሚል ፖለቲካ ነው። ፖለቲካ ጥቂት ሰው አጥፍተህ ብዙዎችን አትርፍ የሚል መንገድ ሊከተል ይችላል። እግዚአብሔር ግን ለአንድ ሰው ቢሆን ብሎ ይበቀላልም ዋጋም ይሰጣል። ለአንድ ሰው ብሎ ይኸው አንድ ሰው አገኘ፣ እመቤታችንን ከእሷ ተወልዶ ምሕረት ሰጠን። አንድ ሰውም ሲያገኝ ምሕረት ይሰጣል። አንድ ሰው ሲገፋም ይፈርዳል። እግዚአብሔር የሚንቀው ነፍስ የለም እና የእግዚአብሔር ቤተሰቦች እግዚአብሔር በእስራኤል መከራ ያሳያቸው ምንድን ነው? የሰውን ፍቅርና የሰውን ክብርና የፍቅርን ዋጋ። አንድ ሰው ራሱ መግፋት ምን ያህል ሀገርን እንደሚያጠፋት ነው። ዛሬ እንግዲህ በእኛ በምንኖርበት ዓለም ስንት ሰው እየተገፋ እንደሆነ አውቁ። ይሁት አንድ ሰው ገፍተው 215 ዓመት እንዲቀጠቀጡ ባህር እንዲጣሉ። እነሱ እኮ አልገደሉትም፣ ግን በሐሳባቸው እንዲሞት ስለፈለጉ ብቻ የሐሳባቸውን የመግደል ዋጋ እግዚአብሔር በእርግጥ እንዲገደሉ አደረጋቸው። በእርግጥ በእውነት እንዲሞቱ አደረጋቸው። እኛ በሐሳባችን የገደልነው ማለቂያ የለው። በአካል የሚሞተው ደግሞ ማለቂያ የለው። አንድ ሰው በመግፋታቸው ያን ያህል መከራ መጣ። እኛ ስንት ሰው ነው እየገፋን ያለ ነው? በእውነት ማለት ነው። እኛ ያሳዘን ነው፣ እኛ ያስለቀስ ነው፣ እኛ እረፍት የነሳ ነው፣ እኛ የምንዶልትበት ስንት ነገር አለ። ታዲያ መግፋታችን በጨመረ ቁጥር ደግሞ ሰላም ማጣታችንም እየጨመረ ይሄዳል። ግፍ ካልቆመ ሰላም፣ እግዚአብሔር በታምር ሰላም አያመጣም። ግፍ ሲቆም ነው ሰላም የሚሰጥ። ሰላም የፍቅር ዋጋ ናት። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ። እርቅን የሚያደርጉ ሰዎች እነሱ ንዑዳን ክቡራን ናቸው፣ እነሱ የእግዚአብሔር ልጆች ይባላሉ ነው። ሰላምን የሚያገኟት ውሉደ ሰላም ናቸው። የሁከት ልጆች
ሰላም አይገባቸው። ቅዱስ ቂርቆስ ለዚህ ነበረ በእለእስክንድሮስ ያሰቃየው የነበረውን ከእናቱ ጋር ያሰቃየው የነበረውን ንጉሥ ምንድን ነው ያለው? አንተ ሕፃን ፊትህ እንዴት ደስ ይላል ሲለው፣ አዎ ለእኔ እውነት ነው፣ ለአንተ ግን አይገባህም፣ ለዝንጎዎች ሰላም የላቸውም ይላል ኢሳይያስ ነው ያለው። ሰላም የላቸውም፣ ለክፉ ሰው ሰላም የለውም። እና እኛ ደግሞ የምንፈልገው ይገርማችኋል እኮ ከነ ክፋታችን ነው እግዚአብሔር ሰላም እንዲሰጠን የምንፈልገው። አይገርምም? ሰው እየበደልን ራሱ እኛ ግን በጤና ማደር እንፈልጋለን። እንዲህ ይገርመኛል። አንዳንድ ሰው እኮ ለሰው ምንድን ነው እናንተ የማያስተኛ ተናግረው ተኝተው ያድራሉ ነው የሚባለው። የማያስተኛ ተናግረው ተኝተው የሚያድሩ ሰዎች አሉ። ሰዎችን እንቅልፍ የሚነሳ ነገር ተናግረው ሰላም አሳድረኝ ብለው የሚጸልዩ ሰዎች አይገርማችሁ? ሰላም አሳድረኝ ጌታዬ። አንተ ሰላም ነስተ እንዴት ሰላም አሳድረኝ ስትል አታፍርም እንዴ? የሰው ሰላም ነስቶ ሰላም አሳድረኝ ብሎ ጸሎት አለ? እግዚአብሔር ያ ሰው ልጁ አይደለም? የዚያ ሰው ነፍስ አይገደውም? ጌታችን ኢየሱስ ክርስቶስ እኮ ለነፍስ ብቻ ሳይሆን ለራስ ፀጉራችሁ ሁሉ ሙቼላችኋለሁ ነው ያለ አይደል? ቅድም ሰምታችሁኛል። የእናንተስ ምናችሁ የተቆጠረ ነው ያለ? የራስ ፀጉራችሁ እንኳን የተቆጠረ ነው። እምንቀው አካል የለኝም ነው። ይሄ የራስ አካል በአጠቃላይ የአካላት እስትጉቡ የሚገልጸው ቤተክርስቲያንን ነው አይደል? እንኳን እናንተ ልጆቻችሁ ማለት ነው፣ ደቀ መዛሙርታችሁ፣ ሰራዊታችሁ፣ ይሄ ሁሉ ክብር ሰጠዋለሁ። በሰራተኛነት በሎሌነት የምትቀጥሩት እናንተ ሎሌ ገረድ የምትሉት እናንተ ብቻ አይደለም የእናንተ ሰራተኞች ጭምር ክብር አላቸው ነው። የራስ ፀጉራችሁም ክብር አለው ብሎናል። እና የወንድምን ዋጋ እዩት፣ ወይም አንድ ሰው መጣል የሚያመጣውን ዋጋ እዩት። እኔ የስብከት ዋና ዓላማው ሰዎችን ሊቅ ማድረግ አይደለም፣ ሰዎች ለሰው ክብር እንዲሰጡ ማድረግ ነው። የሰው ነገር ያገባኛል እንዲሉ ነው። ለሰዎች ነፍስ መግደል መከራ የሚመጣው በዚህ ምክንያት ነው። የእግዚአብሔር ሰዎች እዚያ በኋላ ወደቁ፣ ተገዙ፣ ጡብ እየሰሩ ያን ሁሉ መከራ ደረሰባቸው። ይሄ ጡብ የሚያሰሩ ግብፃውያን ምንድን ናቸው? አጋንንት ናቸው አይደለም? አጋንንት ናቸው እንደዚህ የሚያሰሯቸው። ጡብ ደግሞ ምን ማለት ነው? እኔ ይገርማችኋል። አሁን ቪዲዮ ቢኖር አሳያችሁ ነበር። ግብፅ ሂጄ አይቼዋለሁ። ፒራሚዶቹ ምንም ጥቅም የማይሰጥ ፒራሚድ ነው ሲሰሩ ይኖር። አሁን የዛሬ ፒራሚድ አንድ ተራራ እኮ ነው የሚያለው። አይገርማችሁም? አሁን እዚህ አካባቢ ያን የሚያህል ተራራ ምናልባት እዚያ ማዶ ጉብጉብ ያክለው ካልሆነ ያን የሚያህል ተራራ የለም። ያንን የሚያህል ተራራ አሁን ዛሬ ምንም አያደርግም። ዝም ብሎ ተጎልቶ ወይ በር የለው ወደ ውስጥ አያስገባ ተራራ ማለት ነው። ቤት እንዳይመስላችሁ ተራራ ነው የሰሩት። ተራራ ሰሩ። ከቤቱ ግን ያ ቤት እንኳን ለእስራኤል ለማን አይጠቅም? ለግብፃውያን አይጠቅም። ምናልባት እንዲያው ቱሪስት የሚባለው ነው። እኛም ከፍለን ያየን ኃጢአት ምንጊዜም እንዳስከፈለ ነው። ከፍል ምንም የማይጠቅም ያ ምን ይመስላችኋል? የማይጠቀሙበትን ኃጢአት መስራት ነው አይደል? ያ ጡብ የተባለ ጉልበትን ወይም የነፍስን ጉልበት የህሊናን ጉልበት ለስጋም ለነፍስም በማይረባ ነገር መፍጀት ማለት ነው። ያ ነው ፒራሚድ መስራት ማለት ይሄ ነው። እስራኤል የማይጠቅማቸውን በግብፃውያን ተገደው ሰሩ ማለት አጋንንት የማይጠቅመንን ተራራ እንድንገነባ ያደርጋሉ። የማይጠቅመንን ተራራ ደክመን ነው ለዚያው ደክመን ሰው ይገርማችኋል እኮ 30 ደቂቃ መጽሐፍ ለማንበብ ደክሞኛል፣ ሰሞኑ መንገድ ይዤ ነበር፣ ዛሬ ስራ ነው የዋልኩት እንደዚህ የሚለው ሰውዬ ሰው እያማ ግን እስከ ምሽቱ 7 ሰዓት ያወራል። ፒራሚድ መስራት ይሉሃል። ይሄ ነው የማይጠቅምህ ነገር ላይ ጉልበት ታፈሳለህ። ይሄ ነው ፒራሚድ መስራት። የሚያደክመንን ነገር የማይረቡንን የሚያደክሙን ነገሮች በተው ነው። ያን ሁሉ ያመጣው ምንድን ነው? ቅናት ምንጊዜም ነፍስን የሚያደክም ስራ ነው። ቅናት ባርነትን ይወልዳል። እስራኤልን ባሪያ ያደረጋቸው ቅናታቸው ነው። ቅናት መጀመሪያ የሚያደርገው ምንድን ነው? የራሳችን ባሪያ ያደረገናል። የቁጣ ባሪያ ነው የምንሆነው። የሰው ባሪያ እንሆናለን። አንደኛ ያ ቅናታችን አሳልፎ ለሰው ይሰጠናል። መጀመሪያ የራሳችን ባሪያ ነው የምንሆነው። ምንቀና ከሆነ እንናደዳለን እኮ። ከዚያ በኋላ ወንዱ ተጣለ። ያ ወንድ ተጣለ። ያ ወንድ ባህር ዓለም ነው አይደለም? ወንድ የሚጣል የሚባለው ምን ይመስላችኋል? ወንድ የሚጣል የሚባለው
ልዕልናን ማጣት ነው። ያው ወንድ ልጅ ምንድን ነው? ወንድ ወንዱን መጣል ማለት ነው? ወንድ ምንድን ነው? ወንድ ልጅ ምንድን ነው? ራስ ነው። አዎ። ስለዚህ ልዕልናን ማጣት፣ ብኩርናን ማጣት፣ ከፍ ያለ ጸጋን ወይም ማንነትን ማጣት ነው። ወንዱን ጣሉት ማለት ዲያብሎስ በኩር የሆነውን ሀሳባችንን ያጠፋዋል ነው። ትልቅ ትልቅ ነገሮቻችን ማጥፋት፣ ትልቅ ትልቅ ሀሳባችን ማጥፋት፣ የተራ ሀሳብ መገኛ መሆን ማለት ነው። ምንድነው የሚባለው? ውሃ ሲጠራቀም ምን ይሆናል የሚባለው? ትላትል ያፈራል ነው አይደለም? አዎ። ቅናት፣ ኃጢአት ምናምን የነገሰበት ሰውነት ምንጊዜም የርካሽ ሀሳቦች መገኛ ነው። ትልቅ ሀሳብ አይጠበቅም ከእንደዚህ ያለ ሰው። ሁልጊዜም ርካሽ ነገሮችን ብቻ ነው የሚያፈልቀው የሚታየው። እና ትልቅ ሀሳብ ነው ወንድ ልጅ የሚባለው። ሴቶች በምንድን ነው የሚመሰሉት? በሴት የምትመሰል ምንድን ናት? በጥበብ ነው። ወንድ ልጅ ደግሞ በብርታት ነው የሚመሰለው። ሴት ጥበብ ምክንያቱም ጥበብ ለምደው ግን በሴት የሚመስላት ለምን ይመስላችኋል? ጥበብም በሴት ይመስላታል። ሴቶች በጥበብ ነው የሚመስሉት። ወንድ ልጅ ግን በኩር ራስ ነው የሚባለው። ያ የሆነበት ምክንያት ያው ሴትነት ምንድን ነው? ምን አላችሁ? ምንድን ነው? አዎ ጥሩ ነው። ሴትነት ማለት የሚመስላችሁ አንድ ቋንቋው ዝም ብሎ ስታዩት ምትክነት እንደዚህ ነው። ግን የሴትነት ጠባይ ምንድን ነው? ለስላሳነት ነው አይደለም ነው። ሴትነት ምንድን ነው? ለስለስ ማለት፣ ቅልስልስነት፣ አንገትን ስብር ማድረግ፣ ደረቅ አለመሆን። ይሄ ነው አይደል ሴትነት የሚባለው። እና ሴትነት ማለት ተሸንፈው የሚያሸንፉ ናቸው። በድካማቸው ነው የሚያሸንፉ አይደል? ሴት ቃሏም መልኳም ደካማ ነው፣ ግን ታደክመሃለች ይላል። በጣም ብዙ ሰራዊት ከሚያሸንፈው ይልቅ አንድ ሴት የምታሸንፈው ይበልጣል። ጥበብ ደግሞ ምን ማለት ነው? ጥበብ ማለት ምን ማለት ነው? ተሸንፈህ ምን ማለት ነው? ማሸነፍ ነው ማለት። የተሸነፍክ ትመስልና ማሸነፍ ነው። እና ጥበብ በሴት የምትመሰልበት ምክንያት ትህትናን መሰረት አድርጋ የምትመጣ ነው። እስመ ውስተ ምይንት ነፍስ የተሃድር ጥበብ እግዚአብሔር አይደለም። በሚታበይ ሰው ልቡና ምን አታድርም? ጥበብ አታድርም። ስለዚህ መድከም ማለት ሴት መሆን ማለት ትሁት መሆን ነው። ትህትና ባላት ነፍስና ለስላሳ በሆነች ሸካራ ባልሆነች ነፍስ ጥበብ ታድራለች። እና ጥበብ በዚያ የምትመሰልበት ምክንያት ነው። ከዚያ ወላዲት ናት፣ ትወልዳለች እንዳላችሁት ነው። ወንድ ልጅ ግን እንደሚባለው ራስ ነው፣ መሪ ነው፣ በኩር ነው ይባላል። በልዕልና ነው የሚመሰለው። እና ወንዱን ጣል ማለት ልብን ማሳጣት፣ ትልቅ ሀሳብ የማያስቡ መሆን፣ ሁልጊዜ የርካሽ ሀሳብ መገኛ፣ ምድራዊ መሆን፣ ልክስክስነት ማለት ነው። እንደዚህ አይነት ምን ይባላል? ወንድ ልጅ የሞተበት ይባላል። ወንድ ልጅ ሲሞትባቸው መጨረሻ ላይ ባህር ውስጥ የተረፈ ማን ነው የተገኘው? ሙሴ ነው። ሙሴ ከባህር ተጥሎ ተረፈ። ይሄ ከባህር እስራኤል በሚጣሉበት ጊዜ ነው ይሄ ወንድ ልጅ የመጣው። ይሄ ወንድ ልጅ ሙሴ ይባላል። ምንድን ነው? በቀፎ ነው የተረፈው አይደለም? በቀፎ በቅርጫት ተደርጎ ከባህር ውስጥ ተረፈ። በፈርዖን ቤት አደገ። አድጎ 30 ዓመት ሲሞላው 40 ዓመት ሲሞላው ወገኖችን ጎበኛቸው። የእስራኤልን ጠላት ግብፃዊንን በጡጫ ብሎ ወይም ደግሞ በቡጢ ብሎ ባሻዋ ደፍኖ እስራኤልን አዳናቸው። ባህር አሻገራቸው። ሕግ ሰራላቸው። መና ከደመና ውሃ ከጭንጫ አፈልቆ መገባቸው። ርስት የሚወርሱበትን ሕግ ሰጥቷቸው ሄደ። ከእግዚአብሔር ጋር አስታረቃቸው። ይሄ ባጭሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ማን? ሙሴ ማለት የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነበረው ሙሴ። ግብፅ እንደምታውቋት ሲኦል ናት። ግብፃውያን ወንድ ወንዱን መሞታቸው እኛ ብኩርናችን ሙቶብን ነበር ነው። በአዳም ምክንያት ከእግዚአብሔር ጋር የነበረን ልልናችን ልጅነታችን አቅነ የርሶ ምንድን ነው ለዘይቀን የወሙ ነው አይደል? ቅዱስ አትናቴዎስ ያለ ሰው ክቡር ነበር አላወቀም፣
ሊገዛቸው ለተፈጠሩት ፍጥረታት ራሱን አስገዛ ይላል። ስለዚህ ልልናችን ብኩርናችን አጠናል። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔርም አለ ሰውን በመልካችን እንፍጠር አለ። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በምናችን እንፍጠር ነው ያለው። በምስል ዝቅ ብሎ እግዚአብሔር ምን እንዳለው ታውቃላችሁ? አዳምን አዳም መሬት አንተ። እንዴት ያለ ንቀት እንደሆነ ታያላችሁ። ይሄ መጀመሪያ በምናችን እንፍጠር ነው ያለው። ከዛ ቆጥሎ አዳምን ምንድን ነው ያለው? መሬት። ይሄ ንቀት ነው ማለት ነው። እኔ እስከዚያ ከፍ ባረግህ አንተ ግን ያልሰጠኸውን የምትሻ ከሆነ መሬትን አለ አመድ አረጋለሁ አለው። እግዚአብሔርን ከመምሰል ወደ አመድነት አወረደው እግዚአብሔር አዳምን። ያ ነው ወንድ ልጅን ማጣት ማለት። ብኩርናችን ከእግዚአብሔር ጋር ያለን ልጅነት ትልቁ ልልናችን አጣንና ሰው ክቡር ነበር አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ ሰው እንደ እንስሳ ሆነ። ሰው እንደ እንስሳ ሆነ የሚባለው ምን ሲያጣ ነው? እውቀት ሲያጣ ነው። ክብራስ ስለ ነፍስ አይምሮ የነባቢት ነፍስ ክብሯ ምንድን ነው ያለ? እውቀት ነው አለ ማር ይስሐቅ አንቀጽ 27 ላይ ሲናገር የነባቢት ነፍስ የአዋቂት ነፍስ ክብሯ ማወቅ ነው። እውቀት ከሌለው ሰው እንስሳ ነው። ዳዊት ሰው እንደ እንስሳ ሆነ ማለት እውቀት አጣ ማለቱ ነው ይላል ማር ይስሐቅ። እውቀት አጣ ማለት እውቀት የሌለው ሰው ከእንስሳ ልዩነት የለውም። በሬ ነው፣ አህያ ነው፣ ላም፣ አሳማ፣ ጅብ፣ ነምር፣ አንበሳ መሆን ከፈለግ ጉልበት ቢኖር አንበሳ ልንል እንችላለን። ግን ነጣቂ ነህ። ብዙ ከበላህ ጅብ ልንል እንችላለን። ስጋ የምትነጥ ከሆነ ጭልፊት፣ ሌላ ምን እንላለን? ማንም የሚያርስህ ከሆነ በሬ፣ ማንም ከጫነህ አህያ። በቃ ሌላ ምን አለው ማለት ነው? ክብር አለ ነፍስ አይምሮ ነው። በቃ የሰው ልጅ ክብሩ እውቀቱ ነው። ስለዚህ የሰው ልጅ እውቀቱን አጣ፣ ወንድ ልጁን አጣ፣ ሞተ። ያም ብኩርና አተን ነበረ ነው። እስራኤል ደግሞ በአጠቃላይ ምን እያደረጉ ነው? እየተቀጠቀጡ ፒራሚድ እየሰሩ ነው። ያ ማለት ነፍሳት ለማይጠቀማቸው ግዛት ለዲያብሎስ እየተገዙ ነው ማለት። በጣዖት አምልኮ በኃጢአት ዓለም ተይዞ የነበረበት ግዛት ነው ያ። እና የሚያወጣቸው አጥተው ነበረ። መውጣት እንዳይችሉ አቅም የላቸውም። ያ ማለት በአዳም የነበረች ልጅነት ዝጋ ስለነበረ አዳምን ከነ ልጆቹ መንጥቃ ገነት የማውጣት ኃይል አልነበራትም ማለት ነው። አቅም ቢስ እስራኤል አቅም አጥተዋል። አዳም ከነ ልጆቹ አቅም አልነበረው፣ የሚቤዥ አልነበረ። ወንድ ሁሉ የሚሞትበት ሰዓት ላይ ግን አንድ ልጅ ተረፈሱ። ያ አንድ ልጅ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ወንዱ በሚሞትበት ሰዓት ማለት እኛ ልልናችን ባጣንበት ጊዜ፣ ብኩርናችን ባጣንበት ጊዜ፣ አቅም በሌለን ሰዓት አቅም የሚሆን ኃይል የሚሆን እሱ ተወለደ። በዚያች በቀፎ ሆኖ ተርፏል። በባህሪ ጥበቡ እሱ ሳይገደል ዲያብሎስ ሳይገድለው በሄሮድስ ሳያስገድለው ተርፏል። እሱ በባህሪ ጥበቡ ያቺ ቅርጫት የእግዚአብሔር የባህሪ ጥበቡ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ ጥበቡ ናት። ቅዱስ ጎርጎርዮስ ዘኑሲስ እንደሚተረጉማት ሙሴ የተረፈባት ቅርጫት ወንጌል ናት ይላል። ጥበብ ናት። ጥበብ ካለ ትተርፋለህ ነው። ወንጌል ምንጊዜም ሰውን ታተርፈዋለች። እውነቴን ነው የምነግራችሁ። መቼ እንደምታተርፍ አይታወቅም። ብትጸድቁም ባትጸድቁም፣ ብትሰሩትም ባትሰሩትም፣ አሁን ዝም ብላችሁ ወንጌል ተማሩ፣ ያተርፋችኋል። ያ ማይበሉ በአጠቃላይ በዚህ ዓለም ያለው ፍልስፍና ነው። በዚህ ዓለም ያለው ፍልስፍናው ክደቱ ሞገዱ ነው። እዚያ ውስጥ ሙሴን የምታተርፈው ቅርጫት ግን ክርስቶስ በዚህ ሞገድ ባለበት ዓለም ውስጥ እንድንተርፍበት የሰጠን ጥበብ መንፈሳዊት ናት። እና ሙሴ ከዚያ በኋላ 40 ዘመን ሲሞላው ክንደ ብርቱ ሙሴ ወገኖችን ጎበኘ። ክርስቶስ በአራተኛው ዘመን ማንን ጎበኘ? ዘመነ አበውን፣ ዘመነ ኦሪትን፣ ዘመነ ነገሥትና ዘመነ ካህናትን አሳልፎ አራተኛው ላይ ክርስቶስ መጣ። ወይም ዘመነ አበው፣ ዘመነ ኦሪት፣ ከዚያ በኋላ ደግሞ ዘመነ ካህናት፣ አራተኛዋ ዘመነ ወንጌል ትሆናለች። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ወገኖችን ጎበኘ።